ዘር በሃይማኖት ከምንባላ ሰው ለሰው ከምንባላ መሬቱን ብንበላው ብናርሰው ሁሉም ይለወጣል ስራ አይሆንም የሚቸገር የለም እኛ ኢትዮጵያ እኮ በጣም የሚገርም ነገር ማለት ነው እንደዚህ እየሰራን አሁን ኢትዮጵያ ውስጥ ለቤትና ለምግብ ነው የምንጨነቀው ምን እንበላለን እዛኮ ሰራም አልሰራም ተበላል ለዛውም ቺክን ዶሮ ነው መጣ ከየት አመጣ መቃ ምንም እዛኮ ርካሽ ነው 2 ብር ታጣለህ 2 ራንድ 3 ራንድ ካንተም ተቀብዬ እሰጥሃለሁ አንጣ ብለም ትሰጠኛለህ እና ማንንም በቃ ካልሰራ ሰነፍና ከሰራ ደግሞ ሞር መኪና ቤቶች ይኖርሃል ምናምን ሳልሰራ ደግሞ በቃ ተበላል ይሄን ቢጤ አላየው አየ ልዩነታችን እዛኮ ርቦኛል የሚል የለም ይሄን ያላመስኖር እንደዚህ በሶስት ምክንያት ምናምን ካልሆነ አሁን እኛ ሀገር አሁን አስበየ ቤተክርስቲያኑ ያው የደሃ መጠለያ ናት እሱ ያው እግዚአብሔር ሚስጥር አለው ግን ያ ሚስጥር ደግሞ እኛ እንዴት ብለን መቅሊታችንንም አላወቅ ነው ኢትዮጵያ በቃ ያለበት ሁኔታ ይላል መጽሐፍ ቅዱስ ኢትዮጵያ ኢትዮጵያነቱ ነበር ዝንኩርኩርነቱን አይቀይርም ይላል የደም ሀገር ደግሞ ብትሄድ ኢትዮጵያዊ ነው ምግቡንም ባህሉንም ሃይማኖቱንም ይዞ የሚሰደድ ኢትዮጵያዊ ብቻ ማለት ልጠራልኝ አችልም እስኪ የትኛው ህንዶች አሁን ከነ ምግባቸው አይደል ሄዱት ህንዶች እኮ እምነታቸው ደግሞ የኛ አንድ አይነት እምነት ነው አሁን ቤተክርስቲያን የሌለበት ሀገር አለ የለም ህንዶች ምግባቸውን ሃይማኖታቸውን የተለያየ ነው የኛ ደግሞ አሁን በተለያየ ስፔሻሊ ኦርቶዶክስ ለየት ያለች ነው ለኛ ስለዚህ የትም ሀገር ላይ አለ ሁሉም የኢትዮጵያ ምግብ ዛል አለ ምንም ነገር ይሁን ገንፎና አጥሚት ሳለ አለ ያው እኛ ገንፎ እንደምንሸጥ ታውቃለህ የገንፎና አጥሚት አዎ አይተዋል በእናቶች እጅ የተዘጋጀ በጣም የሚጣፍጥ የገንፎና አጥሚት ይሸጣለን በዚህ አጋጣሚ ነፍሰ ጡር ሴቶች ካላችሁ ከመውለዳችሁ አስቀድማችሁ እዘዙን ምክንያቱም በርከት ያለ ኪሎ ከሆነ በትዛዝ ፍሬሽ ነው የምናዘጋጀው 22 ለሜገበያ ማከለ ጎራ ያላችሁ የአጥሚትና የገንፎ ምርቶቻችንን እንድትቀምሷቸው ጋብዛችኋለሁ ንጹህ ነገር ብቻ የምትፈልጉ ከሆነ ብቻ ደውሉልን ሳውዝ አፍሪካ ለምሳሌ ሰው ማስደብደብ አለ አይደል አለ እስቲ እሱ ነገር እነሱ ዜጎች ምንም አያውቁም ስለ እኛ አንዳንዴ እኔ አሁን ስላንተ ከላኳቸው ይገለዋል እንጂ የሆነ ጊዜ እንደውም እናቶች ስትራይክ ወጡ ለምን ሲባሉ ልጆቻችንን ነፍሰ ገዳይ ያደረጋችሁ አንዱ ልጅ ይገልና ለእናትየው ብር ይሰጣታል ምናምን ከየት አመጣት ነው አንዱ ማኩላ አበሻ እንደዚህ ገድዬ ይላታል ከዛ ምን ለምን ስትለው እናቶች በጣም ምርጥ ናቸው እናት ናቸው የድሮ አሮጊቶች ማለት ነው ለምን ስትለው እንደዚህ እንትና ለምሳሌ እኔ ጸጋነኝ አንተ እሸቱን ይጋላክ እንደዚህ ይላል ከዛ የሆነ ጊዜ በቃ ወጡ ስትራይክ ለምን ልጆቻችንን ነፍሰ ገዳይ ታረጋላችሁ ብር እየሰጣችሁ ብር ደግሞ እነሱ ደግሞ ሲጦዙ ነው ይሄን ነገር የሚያረጉት እንጂ እኮ ኖርማል ይያሉ ምንም አያረጉ ሲጦዙ ግን ያው ምንም አይመስላቸውም በቃ የዶሮ ነፍስ ነው የሚመስላቸው የዶሮ ነፍስ አይያዙም በህግ አይያዙም ያንን እኮ ያው ፖለቲካውም ስላለ ፍላጎት አለ አበሻ ተማሮ እንዲወጣ ካፒታሉንም ቢዝነሱንም ኮንትሮል ስላደረገ ነጮች እቺችን በቃ አይፈልጓት በቃ ዝም ነው የሚሉት ሰው ሙቶም ዝም ከሬሳ ራሱ ማለት ህይወቱ ካላለፈ ማንሳት አይችልም ህጉ ነው ሆስፒታል መሰራት አይችልም አይችልም ለምን ተጠየቃለህ ኃላፊነት መውሰድ አለበት ያን የምታረገው ሰባዊነት ሲኖር ነው እንጂ እኔ አሁን የሆነ ጊዜ እንደዚህ ሳደቅ አብሾች በጣም ተቆጡኝ እንደዚህ አታርግ ከዛ የለመድከው ተመጣጣለህ አንተ ዛሬ ሳበቃ ዝም ብለህ ነው የምትሄደው ሰው ሲሞት በቃ ነገ እኔም ሟች ነኝ የሆነ ጓደኛ ጋር ተግባባና የሆነ ጊዜ ሞተ ነው የምትሰማው ስትረሱ አለ አበሻ ደግሞ ሳይው በቃ የሆነ በቃ ወርቅ ነው የሚመስላቸው እንዴት በቃ የሆነ ነገር ይኖረዋል ብርም ስልክም ምናምን ስለሚኖረው ባይገሉ እኮ ቢወስዱ እኮ ይሻላል እንደዚህ ሲጦዙ ግን ያው ስለዚህ ወደ ተስፋ መቁረጥ የሄድከው ታዲያ እንዴት ነው ምን እየሰራህስ ነበር የምትተዳደረው ልብስ ቤት እና እንትን ሰራ ነበር የሆነ ነጮች ሲጋራ ከውጭ ይመጣል ከሞዛምቢክ ምናምን እሱ ያዘብኝ
እንደዚህ ለምን መጣ ለምን አለፈ አልኳቸው። እኛ እንሸጠዋለን እዚህ ያጨሳሉ ርካሽም ስለሆነ እነሱ ጥቁሮችም እንዳያጨሱ ውድ ሲጋራ ማጨስ አቅሙም የላቸው በሲጋራ ደግሞ አትምጣባቸው ሲል አንዳንድ ስንባል በቃ እኔም ቀጥታ በቃ ወደ እስር ቤት ይዘውኝ ሄዱ። ነጮች ማለት ወንጀል ነው ምናምን አሉ። ስላልሰረኩ ምንም ስላላልኩ እኔም አልፈሯቸው ሄድኩኝ። ሳምንት ታስሬ ስመጣ አካባቢው ላይ ኃይለኛ ስትራይክ ወጥቷል። አመጽ ነበር? አዎ እሺ አመጽ ነበር። ሱቄ ተዘርፏል። አንድ አበሻ ነበረ ከጀርቤ እሱ ሙቷል ምናምን ስሰማ በቃ በጣም ነው ያዘንኩት። ለመጽደቅ የዘለቄታ በጎ አድራጎት ድርጅት ብለን በምንሰራው የበጎ ስራ ብዙ እናቶች ቤት ስንጓዝ ለብዙ እናቶች ሐኪም የልጆቻችሁ ህመም አይድንም እንክብካቤ ያደረጋችሁላቸው እድሜ ልክ እንደዚሁ ይቀጥላል እንጂ መፍትሄ የለውም ብሏቸዋል። እርግጥ ነው የመፍትሄ ባለቤት ሁላችንንም የፈጠረን አምላክ የሚያደርገው ተአምር ባይታወቅም ነገር ግን ልጆቹ በህይወት እስካሉ ምግብ፣ መጠለያ፣ መድኃኒትና እንክብካቤ ያስፈልጋቸዋል። እነዚህ ልጆች ጥላ ወጥታ የትኛዋም እናት ውጭ ሰርታ መመለስ አትችልም። ስለዚህ ባለችበት ኮንዲሽን ውስጥ በልዩ ስልጠናና በገንዘብ ድጋፍ ወይ ሰው ቀጥራ ወይ ራሷ ልትሰራው የምትችለው ቢዝነስ ፈጥረንላት ቀሪ ዘመኗን ከሰቀቀን ተላቃ እግዚአብሔርን እያመሰገነች ልጆቿን እንድታሳድግ ምክንያት መሆን ትችላላችሁ። በኢትዮጵያ ንግድ ባንክ 1071 97 63 387 ለመጽደቅ የዘለቄታ በጎ አድራጎት ድርጅት ብላችሁ የ16 ብሩን ቻሌንጅ ተቀላቀሉን። አሊያም እቺን ባርኮድ ስካን አድርጉና ወይም ሊንኩን ተጭናችሁ ከየትኛውም ሀገር በፎሬን ከረንሲ ማገዝ ትችላላችሁ። በገጠር የጀመርነው ትልቅ መንደር ሲጠናቀቅ የብዙ እናቶች እንባ ይታበሳል፣ የብዙዎች ጸሎት ይደርሳል። ያለን የተሰጠን እንድንጸድቅበት ነው። ግን ብትኖር እኮ ልትጎዳ ትችል ነበር። አዎ ያማ ምን ይቀርልኛል? ለምን ይቀርልኛል? ግድ ነው። እቃህም ሲዘረፍ ዝም አትልም። ብዙ ጊዜ አሁን እኔ በጣም የሚገርመኝ ነገር ልክ እንደዚህ አይነት ነገር ሲከሰት እስር ቤት ነኝ። ኦኬ ሶ ተዘረፍክና እንዴት ተነሳ ድጋሚ? እንደገና ደግሞ እንደዚህ መንገድ ላይ አንጥፈት ትሸጣለህ። እሱ ነው በቃ መነሻችን እሱ ነው። ብድልሷንም ምንዋንም እያዞርክ ትሸጣለህ። እንደገና ደግሞ 1 2 ወር 3 ወር ከሰራ ትንሰራራለህ። እንደገና ደግሞ ሱፐር ማርኬት ትከፍታለህ። ህይወት እንደዛ ነው በቃ። እዛ ራስህ ነህ በአንድ ቀን ትከፍታለህ። ለባለቤቱ መሬቱን ትከራያለህ፣ ወዲያው ነው የምትገነባው። በ3 ቀን በ4 ቀን ያልቃል። ቫት ታክስ ምናምን ስለማይሉ ከዛ ባለ ሱቅ ባለ ሱፐር ማርኬት ሆንክ ማለት ነው። ያ ወደ መጨረሻ ወደ ተስፋ መቁረጥ የገባህበት አጋጣሚ እንዴት ነው? እንደዛ እያደረክ በቃ ህይወት ከባድ ሆነ። ምንም ለውጥ የለም። 1 አመት 6 ወር ሰርተህ ትዘረፋለህ። በሰከንድ 6 ወር የለፋህበትን በሰከንድ ይዘርፉና እንደገና ጎዳና። ወደዚህ ደግሞ ወደ ቤተሰብ ደግሞ ማትረዳበት ምክንያት ነገ መውደቅ አትፈልግም። ግን መውደቅ እንደምትወድቅ እኮ ታውቀዋለህ። ብሩን ከላከው መስሪያ አይኖርህም። ከዛ በቃ ተስፋ መቁረጥ ውስጥ ምናምን በቃ ሲጋራ ማጨስ፣ ከሲጋራው ደግሞ ወደ ጋንጃ። ከዛ በቃ ያሙ ተመቸኝ። ጋንጃ ማሳጨስ በቃ ምንም ነገር አልፈራም። እንደውም መሞት ነው የምፈልገው። ጋንግስተሮችን የት ነው ያሉት እያልኩኝ ሲያበራቸው ተጣጣለው። በፍጹም አይነኩኝ፣ በፍጹም። እንደውም በቃ ፍሬንድ ሆነን መሳሪያቸውን ቁጭ አድርገው ምናምን ጠጥቼ ምናምን እሄዳለሁ ወደ ቤቴ። ምንም አይሉኝ፣ ይፈሩኛል። እንደውም ጭራሽ አበሻ እኮ አይሄድም በዛ። እኔ ደግሞ መሞትን ስለምፈልግ ጋንግስተር አለ የተባለበት ቦታ ነው የሚሄደው።